ጤና ይስጥልኝ ውድ ቤተሰቦች እንደምን ሰንብታችኋል? ሰበር ዜናዎች እየተሰሙ ይገኛሉ። እንግዲህ ሰሞኑን 13ኛ ቀን የያዘው የኢራን ጦርነት በኢራን ጦርነት የትኞቹ ሀገራት ሊያተርፉ ይችላሉ፣ የትኞቹ ሊጎዱ ይችላሉ በሚለው ትንታኔ እናደርጋለን። ታዲያ ይህንን አካውንት በቅድሚያም ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ወደ እናንተ መረጃ ቶሎ እንዲደርሳችሁ አድርጉ። ወደ ቀጣዩ ዜና እንሄዳለን። በጦርነት ወቅት አሸናፊውን ጎራ ለመለየት በአብዛኛው አዳጋች እንደሆነ ቢታወቅም ከፍተኛ ዋጋ የሚከፍለው ግን ተራው ህዝብ መሆኑ ይታወቃል። ዓለም አቀፍ የነዳጅ ገበያና አቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ኢኮኖሚ ኪሳራ ለመጋፈጥ እየተዘጋጁ መሆናቸው የተገለጸ ቢሆን ከጦርነቱ የሚያተርፉ ሀገራትን መኖራቸው የሚጠበቅ እንደሆነ እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ትርፍ እንደሚያመጣላቸው በማህበራዊ ሚዲያ ገጻቸው ላይ ቢናገሩም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችን እያስከተለ ይገኛል። ከመሆኑ በዚህ ጦርነት የትኞቹ ሀገራት ይጠቀማሉ? የትኞቹስ ተጎጂ ይሆናሉ? ኢራን የሩሲያ ቁልፍ አጋር ስትሆን ጠንካራ ወታደራዊ ትብብርም አላቸው። ሩሲያ ወዳጅ ከምትላቸው ሀገራት የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ መገደል፣ የሶሪያው በሻር አልአሳድ ከስልጣን መወገድ እና የአሜሪካ የኒኮላስ ማዱሮን በቁጥጥር ስር ማዋል ለሞስኮ ዲፕሎማሲያዊ ግንኙነት መሰናክል ተደርጎ ተቆጥሯል። ይህ በእንዲህ እንዳለ የኪየቭ አጋር የሆነችው አሜሪካ ወታደራዊ ሀብቷን ወደ ኢራን በማዞሯ የመካከለኛው ምስራቅ ጦርነት ከዩክሬን ጋር ለጀመረችው ጦርነት በጣም ጥቅም ሊሰጣት እንደሚችል እየተገለጸ ይገኛል። የፓትሪዮት ሚሳኤሎችና የጸረ ሚሳኤሎች መሟጠጥ ለሩሲያ ጠቃሚ ነው ሲሉም እየገለጹ ይገኛሉ። ዩክሬን በገበያ ላይ መሳሪያቸውን ለማግኘት እድሏን ይከፍትላታል ሲሉም በፓሪስ የፖለቲካ ጥናት ተቋም የዓለም አቀፍ ጥናትና ማዕከል ተባባሪ ፕሮፌሰር ኒኮላ ግራጆዌስኪ ለቢቢሲ ኒውስ ራሽያ ተናግረዋል። ቴህራን የሻሃዲ ድሮኖች በብዛት መፈለጓ በሞስኮ አቅም ላይ ጉልህ ተጽዕኖ እንደሚያሳድርም ባለሙያዎች ይናገራሉ። ዩክሬን ጦርነቱ በተጀመረ ወቅት ሩሲያ በኢራን የሻሄድ ድሮኖችና ሌላ ድሮኖች የማምረቻ ቴክኖሎጂ ፍቃድ እስከምታገኝበት ወቅት ድረስ በቴህራን ላይ ጥገኛ ነበረች ሲሉ በአሜሪካ የሚገኘው የጥናት ማዕከል ዳይሬክተር የሆኑት ሃና ኖት ለቢቢሲ ኒውስ ተናግረዋል። አሁን ሩሲያ የዩክሬን ጦርነት መቀጠል የኢራንን የማትፈልግበት ደረጃ ላይ መድረሷ ሩሲያ የሻሄድ ድሮኖችን በራሷ ማምረት ጀምራለች ሲሉም እየገለጹ ይገኛሉ። የኢራን ሆርሙዝ ሰርጥ በመዘጋቷ የነዳጅና የጋዝ ዝውውር በመቀነስ የነዳጅ ዋጋን እንዲያሻቅብ አድርጓልም ሲሉ ገልጸው ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ ገንዘብ እፎይታ እንደሚሰጣት ተገልጿል። የሩሲያ የፌዴራል በጀት በበርሜል $59 በምትሸጥበት ነዳጅ ላይ የተመሰረተ በመሆኑ አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 በተጠጋበት አጋጣሚ የተፈጠረ ስለሆነ ዋና የባህረ ሰላጤ ነዳጅ አምራች ሀገራትም ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል ሲሉም ተደምጠዋል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተውት ቆይታ ቢሆንም በኋላም ቢያንስ እስከሚቀጥለው ወር ድረስ ከሩሲያ ነዳጅ እንድትገዛ ከአሜሪካ ፍቃድ ተሰጥቷታል ሲሉም የአርገስ ዋና ኢኮኖሚስት ዴቪድ ፋይፋ ተናግረዋል። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የጣሉት አንዳንድ ማዕቀቦችም ስለመቃለላቸው የተጀመሩ አንዳንድ ውይይቶችም እንዳሉ እየተገለጹ ይገኛል። ሌላኛዋ ሀገር ቻይናን ስንመለከት ቻይና በኢራን ላይ በተከፈተው ጦርነት ምክንያት ይህ ነው የሚባል ውጤት እስካሁን አላየችም። ነገር ግን ወላፈኑ መሰማቱ የሚቀር አይመስልምና በዓለም አቀፍ የኢነርጂ ፖሊሲ ማዕከል መረጃ መሰረት ቻይና ከምታስገባው ድፍድፍ ነዳጅ ውስጥ 12 በመቶውን ከኢራን ታገኛለች ሲሉ ተናግረዋል። በተጨማሪም ቻይና ለብዙ ወራት የሚበቃትን ነዳጅ አከማችታለች። ተጨማሪ ካስፈለጋትም ፊቷን በቀላሉ ወደ ሩሲያ ማዞር እንደምትችል ሲገልጹ የቻይና በውጭ ንግድ ላይ የተመሰረተው የኢንዱስትሪ ዘርፍ ግን ይጎዳል ሲሉም ፋይፋ ተናግረዋል። ከቻይና አጠቃላይ ሀገር ውስጥ ጂዲፒ 20 በመቶ የሚሆነው ድርሻ የሚይዘው የውጭ ንግድ የኢኮኖሚዋ ቁልፍ መሰረት ነው ሲሉ የገለጹ ሲሆን በሆርሙዝ ወሽመጥና በአካባቢው ያለ ባህር ትራንስፖርት መስተጓጎልም ለቻይና ያን ያህል ችግር የሚፈጥር እንደማይሆን ተገልጿል። ወደ ምዕራብ ለሚሄዱ ቻይና ምርቶች ግን ወደ አትላንቲክ መድረስ ወሳኝ ነው ሲሉ የገለጹ ሲሆን በአረቢያ ባህር ገብ መሬት በኩል እስያን፣ አውሮፓንና አፍሪካን የሚያገናኘው የባብ ኤል ማንደብ ሰርጥ በኢራን በሚደገፉት ሁቲዎች ጥቃቶችን እያስተናገደ ስለሚገኝ ይህ ሁኔታ ታዲያ የቀይ ባህር መስመርን እንደገና ክፉኛ የመጎዳት እድሉ ሰፊ ነው ሲሉ ገልጸዋል። ከኤስያ የሚነሱ የጭነት መርከቦች ወደ አትላንቲክ ለመጓዝ በደቡብ አፍሪካና በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል በመዞር ዙሪያ አቅጣጫቸውን መቀየር ይመርጣሉ ሲሉም ፋይፍ ለቢቢሲ ኒውስ ተናግሯል። በቬትናም የናፍጣ ዋጋ ከጦርነቱ መጀመር ወዲህ በ60 በመቶ የጨመረ ሲሆን በተቻለ መጠን ሰራተኞቻቸው ከቤት ሆነው እንዲሰሩ መንግስትን እየጠየቀ ይገኛል።
ከመካከለኛው ምስራቅ 95 በመቶ የሚሆነው ድፍድፍ ነዳጅ የምታስገባው ፊሊፒንስ በበኩሏ ከአደጋ ጊዜ ሰራተኞች ውጭ ያሉ የመንግስት ሰራተኞች በሳምንት ለ4 ቀን እንዲሰሩ ተደርጓል ሲልም ተገልጿል። ፓኪስታን ከባንኮች ውጭ ስላሉ ተመሳሳይ ገደቦችን አስቀምጣ ሲሆን በተቻለ መጠን ከቤት ሆነው እንዲሰሩ ትዕዛዝ አስተላልፋለች። ዩኒቨርሲቲዎች ትምህርታቸውን ወደ በይነመረብ በመቀየር ይህንንም አገልግሎት እንዲሰጡ ሲገለጽ፣ ፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በቴሌቪዥን ጣቢያቸው ላይ ንግግር ሲያደርጉ የሀገሪቱ የነዳጅ ክምችት በመጠበቅና በጥንቃቄ መጠቀም ወሳኝ ነው ሲሉም ተናግረዋል። ሌላው በባንግላዴሽ ነዳጅ ሽያጭ ላይ መልክ ይዟል ሲሉ በነዳጅ ማደያዎች በተከሰተው ረጅም ወረፋ ምክንያት የነዳጅ ሽያጭ ላይ ኮታ ተቀምጧል ሲሉም ለመኪኖች 10 ሊትር እና ለሞተር ሳይክሎች 2 ሊትር ብቻ ነው በቀን የተፈቀደው ሲሉም ገልጸዋል። ታዲያ ይህ ሁኔታ ጦርነቱ መዘዝ ከነዳጅ እጥረት በላይ ሊሆንም ስለሚችል አርሶ አደሮች ለእርሻቸው የሚጠቀሙትን ማዳበሪያ ዋጋ ሊጨምር ስለሚችል በመሆኑ ማንኛውም የማዳበሪያ ሽያጭ መስተጓጎል ዓለም አቀፍ የምግብ ዋስትና ሊያሰጋ ስለሚችልም ይሄ ሁኔታ ካሁኑ ስጋት ውስጥ ገብቷል ሲሉም ተነግሯል። ሌላው 30 በመቶ የሚሆነው የዓለም ዩሪያ ማዳበሪያ በሆርሙዝ ወሽመጥ በኩል ያልፋል ሲሉም ዩሪያ የሚመረተው ከፔትሮ ኬሚካሎች ሲሆን ይህም ድፍድፍ ነዳጅ የሚገኝ ነው። ለዚህም 30 በመቶ የሚሆነውን ዩሪያ ከዓለም ገበያዎች እያስወገዱ ከሆነ ይህ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ተጽዕኖ ይኖረዋል ሲሉም ኩሊያም ገልጿል። በማሽኖች ላይ ከተሰነዘረው ጥቃት በኋላ በዓለም ላይ ካሉ ትላልቅ የጋዛ ላኪዎች አንዱ የሆነው የዩሪያ ማዳበሪያ አምራች ኳታር ኢነርጂ ኩባንያ ምርቱን ለጊዜው አቁሜያለሁ ሲል ገልጿል። በምግብ ዋስትና የዋጋ ግሽበት ረገድ ከ6 ወይም ከ9 ወራት በኋላ ተጽዕኖ እንደሚያሳድር ማየት ይቻላል ሲሉም ኩሊያም ገልጿል። እስካሁን ላይታይ ይችላል፣ ነገር ግን ሰብሎች ወይም ገበሬዎች ማዳበሪያ ማግኘት ካልቻሉ ተጽዕኖውን በረጅም ጊዜ እናየዋለን ሲሉም ተደምጠዋል። ይህ ሁኔታ እንደዚህ ከቀጠለ ዓለም ወዴት ትገባለች? አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እናንተም ሰብስክራይብ እንዲሁም የደውል ምልክቷን መጫናችሁ እንዳትረሱ። አመሰግናለሁ። መልካም ጊዜ